እያጣችሁ እንደሆነ አልተሰማትም ነበር አስቀድሞ ከጇ እስከሚያመልጥ ድረስ። እሷ ራሳን እያየች አደነቀች። አቤት ውበት! እንዴት ታምራለች! ላያት ሰው ፈገግታን ትጭራለች። አይኖቿ ድንገት ወደ ሰዓቱ ተመለከቱ። በመስታወቱ ላይ ባለው ምስሏ ላይ ምንም የተቀየረ ነገር አልነበረም። ነገር ግን በውስጧ አንድ ነገር ተለወጠ። ፈራች። መስታወቱ እንዴት እንደምትታይ ሲለካ፣ ሰዓቱ ደግሞ እንዴት እየኖረች እንደሆነ ይለካ ነበር። ሁለቱም አልተሳሳቱ። አንደኛው ምን ታያለሽ ብሎ ሲጠይቅ፣ ሌላኛው ደግሞ ማንን እየሆንሽ ነው ይላል። የሚገርመው ነገር ለመጀመሪያው ጥያቄ መልስ በመስጠት ረጅም ጊዜ ስለምናሳልፍ ሁለተኛው ጥያቄ መኖሩን እንኳን እንረሳዋለን። ውበት ችግር አይደለም፣ መስታወት ማየትም ችግር አይደለም። ሁላችንም ራሳችንን ለማድነቅ መብት አለ። የሚነሳው ጥያቄ ግን መስታወት መቼም ሊያንጸባርቃቸው ለማይችላቸው የውስጣችን ክፍሎች ስብዕናችን፣ ድፍረታችን፣ ህልሞቻችን እና እያደግንበት ላለው እውነተኛ ማንነታችን እኩል ትኩረት እየሰጠን ነው ወይ የሚለው ነው። ምክንያቱም በመጨረሻ መስታወቱ ፊታችንን ያስታውሳል፣ ጊዜ ግን ህይወታችንን ያስታውሳል። ይህ እኛ ነን። መስታወት መቼም ቢሆን ሊያሳየው በማይችለው የውስጥ ማንነታችን ላይ እንስራ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።